የኔ ባልማ ሲጀመር አንተ በግ ነው መጠበቅ ያለብህ። ዋ አንተ እጅግ ከስቶላ አንሳ መስሎ ምያዘ የት አያደምሉን ታገቢያለሽ ያሉ ታገቢያለሽ። እሱ ሽማግሌ ተማገባም ባንገቴ ገመድ ቢገባ ይሻላል። ስንት ቃዳ መሬት እንዳለው አታውቂም? መሬት መቀበሪያ ነው። እኔ ደግሞ መቀበር አልፈልግም። ይኸውልሽ እሱን ታላገበሽ እቃሽን ይዘሽ ጥርግ በይልኛል። እኔ ተሰጪዎች ማንንም አላገባም። እኔ ደግሞ እሱን ታላገበሽ ውጭ እኔ ነኝ አንቺ ነሽ የምታገቢው። ያቺ ባል ማለት የኔ ባልማ ጉድ ፈላ። እንግዲያው ስራ አስሻግሽ ነይ ነይ። ቆይ ምን አይነት ጥጋብ ነው? በእድሜም ቢሆን ዋጥ ያለ በሀብታም ብትይ ጎዛም ገበሬ ነው። በመልክም መልካም ነው። እንደዚህ አይነት ወንድ ላጋባሽ ብልሽ እንደዚህ ትገላምጪ? ኡፍ እሺ በቃ ነይ ልቀን አይ የኔ በሬ አይተዋና በቀድም ያንተ በሬ ተሸክሞ ነው ይዶለልህ እና በሬው ዶለና ቋንተኒና ዶለኝ ምን የኔም ዶለ በሬው ሁሉ ጉልበት ያለ ይመስላል። ቀለለልኝ አቤት ፉከራ። ሲጀመር አንተ በግ ነው መጠበቅ ያለብህ። ወርቄን አገባታለሁ። ወርቄን ለማግባት እኮ እንደኔ ሁለት ማድበልና 3 ቃዳ መሬት እኮ ሊኖር ይገባል። አያባሩ ድል ነገር ነው ለምን አሁን እንደ ወርቄን ለማግባት እንደኔ ደነን ቆፍጠን ማለት ነው እንጂ የሚገባ እሺ ሞዘሮ ዲሞፍተራል እሱ ደግሞ ምንድነው? አይባጂ ዶላር ስትል እንደኔ ተሻለ ጣል የምታደርገው ነው። አለች ወርቅዬ ነው መጥቼ ጣል አርጋት እንመጣ። ዋ አንተ እጅግ ከስቶላ አንሳ መስሎ ምያዘ የት ወይ አፈር በበል ሰፊ አፈር ይበላል እንዴ? ምን ሆነ ነው ንገር። አረ ማትላለካኝም ወርቅዬ እና ምን ነው የምታለፈርቅ? ዮ አንቺ ብትናፍቂ ነው እንጂ ወርቄዋ እናቴ እንዴ ወርቄዋ እንዴ አው ምናምን ምን አይተሽዋል? እንዴ የሚሄደው ምን ሰው የለውም። እንዴ ወርቄ እንዴ ምን አለ እና ምን ሆነ ያው ይጣፈኛ ወርቄዋ ይዙ ብሪ